it's final week or our final week. First stage. Hi everybody, welcome to my channel. If you're new, don't forget to subscribe. So busy video I will show you a final someone alone vibe, the tension, the manamen, everything alone ነገር በተወሰነ አሳያችኋለሁ. So I don't know if I'm the only one can final someone. There is this ጉንፋን ሁሌ የሚይዘኝ or some sort of በሽታ. I think I'm not the only one. Maybe ከሴንሲቲቭነት ጋር or ከስትረስ ጋር yes, I'm not sure, but yeah, ጉንፋን አለ always final someone ላይ. Then everything becomes fascinating, the flowers, ዛፎቹ ሰማዩ ምናምን. Since you don't want to read, ሁሉም ነገር fascinating ይሆናል. Then when panic hits ደግሞ ወደ ጥናት ይጀመራል. አንዴ ላይብረሪ አንዴ ልቲ ማለት ሌክቸር ሩሞቹ ፊት ለፊት አየር እየተቀበልን እናንብብ ምናምን ብለን ራሳችን ስናታልል ግን በየመሃሉ እያወራን ምናምን ነበር ስናነብ የነበረው ለፋይናል. Here I'm explaining. I don't know what I was explaining, but yeah. And break every 5 minutes. There is always a break. ከዛ ደግሞ በየመሃሉ ኮፊ እና የሰሞኑ ሆት ቶፒክ ዲስከሽን ይኖራል. የዛኔ ቬንዙዌላ እና ዩኤስኤ ነበሩ ዘ ቶፒክ. አሽናና አሜሪካን አስቆ ማለት ከዛ ያን ነገር ከቬንዙዌላ to USA አሽ እየገባ ነበር እየገባ በጣም እንትን ያደርግ ነበርና እንዲያስቆም ጠየቀው። ከዛ ጭራሽ ደግሞ በኦይል ሊያስፈራራው ሞከረ ማለት ነው። አሱ ማለት ጭራሽ ያ ነገር አላደረገም። ጭራሽ ደግሞ በኦይል ደግሞ ሊያስፈራራው ሞከረ። ስለዚህ ትልቅ ኦይል ያለው ላይክ ቬንዙዌላ ከዛ ደግሞ ረጃጅም ዋኮች ይኖራሉ. ሪላክሲንግ ታይም to avoid reading or ደግሞ after reading for a long time ሪላክስ ለማድረግ ትሞክራላችሁና like I said everything becomes በጣም fascinating. አትክልቶቹ በጣም አረንጓዴ ይሆኑባቸዋል። ፀሐይ ደስ ትላለች ምናምን ብቻ ፋይናል ሰሞን ከገና በዓል ጋር ተጋጭቶብን ስለነበረ እዚህ ጋር ፌሏችን ስናከብር ነው የገናን በዓል. ፋይናል ላይ ያነበቡ መተኛት or ለሊት ላይ ተነስቶ ማንበብ one of the common things ነው. ሌላው ደግሞ ስናክስ every now and then የሆነ የተለየ ረሃብ አለ ፋይናል ላይ ብቻ እና መረዳዳት፣ ያልገባንን መጠየቅ፣ ግራ መጋባት ምናምን የሚባሉ ነገሮች ኮመን ናቸው. ፕላስ ምግብ ቦታ ላይ በቃ ሰው ብዛቱ ከዛ ደግሞ ላይብረሪ ለሊት ላይ የምትገቡት ነገር I'm sure ስቱደንት የሆነ ሰው በጠቅላላ ወይ ተምሮ ያለፈ ሰው በጠቅላላ ይረዳኛል. ብቻ ፋይናል is all about the stress. እርስ በርስ መረዳዳት፣ የሰው ባህሪ የሚገለጥበት በጣም ትንሽ sleeping hours ምናምን exhaustion መገርጣት ምናምን ኮመን ናቸው. ብቻ I hope ተማሪ ሆናችሁ በጠቅላላ ጥሩ ፋይናል እንደሚኖራችሁ ከዚህ በኋላ ላለው ፋይናል ላይ ከሆናችሁም ጌታ ይርዳችሁ. ብቻ this was the video. I hope you like it. Bye.